ያራዳ ልጆች ማን ያሸንፋል? የዓለማችን ፈጣኑ ሰው ወይስ የዓለማችን ፈጣኑ ሮቦት? አጽዳው! ዛሬ ምርጥ ብቃት ያላቸውን ሮቦቶች ምርጥ ብቃት ካላቸው ሰዎች ጋር እናወዳድራለን። በመጀመሪያም የዓለማችን ግብዳ ጠንካራ ሰው ከዚህ ግብዳ ሮቦት ጋር። ምን አባቱ ነው የሚያክለው? ይሄ ሮቦት ከኖርማል ሰው 50 እጥፍ ጠንካራ ነው። እርግጠኛ እንዴ? አራ ሮቦት ብራዘር ፍቺ፣ ውድድሩ ቀላል ነው። እነዚህን 3 መኪኖች መገልበጥና ይህንን ባስ ጎትቶ መጣል። ከሮቦቱ ግን መቅደም አለበት፣ ያለበለዚያ ሰዎች እንዲሸነፉ ታደርጋለህ። አያሳስብሽ፣ እናሸንፋለን። 3 2 1 ጀምሩ። ኧረ ገለበጠው! ኧረ ገለበጠው! ሮቦቱን ገልብጦታል። ቶር ሁለተኛ መኪናውን ሊገለብጥ ነው። ኧረ ትለይብኛለህ! ግባና አውጣው! ሮቦቱም ሁለተኛ መኪናውን ገለበጠው። ለሰዎች ስንል! ኧረ ብራዘር ወንድ ልጅ ገሎ ነው የሚፎክረው። መኪኖቹን ጨርሷል። አሁን ከባዱን ባስ ሊገለብጥ ነው። ወይኔ ተንሸራተት! ኧረ ጉድ በሉ! ሮቦቱ ሊቀድመን ነው። ኧረ ምርጥዬ ጠንክሪ! አሸንፈሃል! ለሰው አንገቴን እሰጣለሁ። ይኸው የወርቅ ሜዳሊያ። ቀጣዩ በጣም የምወደው ውድድር ነው። የዓለማችን ፈጣኑ ሹፌር ራሱን በራሱ ከሚነዳ ኤአይ መኪና ጋር ይወዳደራል። ከተወለድኩ ጀምሮ እንዲህ አይነት መኪና አይቼ አላቅም። በተመሳሳይ አቅም ባለው ማርቸዲስ ነው የሚወዳደሩት። የሮቦቱ መኪና ቀድሞ ይሄዳል። የሰው ሹፌር እሱ ከገባበት ሰዓት በታች ከገባ ያሸንፋል። 3 2 1 ማይ ጋድ! እንዴት ነው የሚዞረው? 1 ደቂቃ ሆኖታል። የሮቦቱ መኪና በ2 ደቂቃ ከ1 ሰከንድ ጨርሷል። ጀለስ ሰዎች በሮቦት እንዳንሸነፍ አደራ። ልንዳው ተዘጋጅተሃል? 3 2 1 አጽዳው! ማን ያሸንፋል? ሰው ወይስ ሮቦት? አሸንፍልን ጆርጅ! ያራዳ ልጆች፣ እዚህ ጋር በጣም ፈርቼ ነበር። አሳየው ላላየው! ሮቦት መቼም ሰውን አይገዛም። ታሸንፋለህ፣ በርታ። የሮቦቱ መኪና አሁን በ2 ሰከንድ ይቀድመናል። አሁን 10 ሰከንድ ብቻ ነው ያለን። ልንቀድመው ነው። ግባና አውጣው! ይገባልሃል። ይመችህ፣ አሸነፍከው። እንኳን ደስ አለ፣ አሸንፈሃል። አሁን ሁላችሁም ስትጠብቁት የነበረው ሰዓት ደርሷል። ኖህላይስ የዓለማችን ፈጣን ሰው ከ3 ሮቦቶች ጋር ይወዳደራል። በየሮቦቱ ደግሞ ፍጥነታቸው ይጨምራል። ውድድሩም 50 ሜትር ነው። መጀመሪያ ከዩኒትሪ ጂ1 ጋር ነው ውድድሩ። ተዘጋጁ። እንዴ ሮቦት ሩጥ እንጂ! አልተጠጋውም ሁላ። ኧረ ይሄንማ እኔም አሸንፈዋለሁ። ግባ! ከዩኒትሪ ኤች1 ብዙ የወርቅ ሜዳሊያ ካሸነፈው ኤች1 ተዘጋጅተሃል? ኖ ዝግጁ ነህ? እበላዋለሁ። ዝግጁ ናችሁ? ኤች1 ሮቦት ሂድ! አልተጠጋውም ሁላ። ሮቦት ተሸንፋል። አትሩጥ በቃ። በቀጣይ ወደ ኃይለኛው ሮቦት እንሄዳለን። ይሄ ብላክ ፓንተር ይባላል። አቦ ሸማኔ በሉት። ዓለማችን ላይ በአሁኑ ሰዓት ፈጣኑ ሮቦት ይሄ ነው። ኧረ ላሽ ከውሻ ጋር ነው እንደምታወዳድሩ። ዝግጁ ናችሁ? አረ ፈጣን ሮቦት! አረ ትለይብኛለህ! ሮቦቱ ደረሰበት። ሰዎች አሸነፍን። አንድ ቀን በሮቦት እስክንሸነፍ በ2025 ግን ሰዎች አሁንም የበላይ ነን።